ሰላም ፋሚሊ እንዴት ናችሁ? ባለፈው ስለ ብለም ተጨማሪ ፖይንት እንዴት እንደምትሰበስቡ ቪዲዮ እሰራለሁ ባልኩኝ መሰረት አጠር ያለ ቪዲዮ ለመስራት እሞክራለሁ። በቅድሚያ ግን እዚህ ጋር ሄድ የምትለዋን ነክታችሁ አድሚን ቃላቢ የሰራውን ወደ 10 ደቂቃ የሚሆን ቪዲዮ ብታዩት ትጠቀሙበታላችሁ ብዬ አስባለሁ። ብዙ ነገር ለማሳየት ሞክሯል። ቪዲዮ ላይ ካያችሁት እሱ ለማስረዳት የሞከረው እዚህ ጋር ያለችውን ወደ 3000 ሚም ፖይንት የሚሰጥ በአንድ ትሬድ እንዴት እንደምታገኙ ነው ለማሳየት የሞከረው። እኔ ደግሞ በዚህ ቪዲዮ ማሳያችሁ ደግሞ እኔ ደግሞ ባይና ሴል አድርጋችሁ ብቻ ባይ ስታደርጉ ወደ 750 ድጋሚ ደግሞ ያንን ቶክን ደግሞ ሴል ስታደርጉት ደግሞ ተጨማሪ 750 እንዴት እንደምትሰበስቡ አሳያችኋለሁ። እኔ ወደ 22500 ምናምን አለኝ ሜን ፖይንት ማለት ነው። አሁን ተጨማሪ ያለው ኪሽን ለማግኘት በጣም ይጠቅማል እየተባለ ያለው ይሄኛው ነው ማለት ነው። ይሄኛው በለም የሚባለው እኔ ወደ 4 ወር ወይ 5 መንዝ ይሆነኛል ፋርም ካረኩኝ። አሁን እንደ አዲስ ህግ ካወጡ በኋላ ነው መግባት የጀመርኩት እኔ ራሱ እና ብዙም ፋርም ማድረግ ትቼ ነበረ። ግን በብዛት ይጠቅማል በደንብ ይጠቅማል። ተጨማሪ አሎኬሽን እንደ ፓውስ ይሆናል ብዬ የምገምተው የኛውን ቶክን ብትሰበስቡ አሪፍ ነው ብዬ አስባለሁ። እኔ ወደ 22000 ለመሰብሰብ ወደ $7 ራሱ አይሞላም ወይ $8 ምናምን ቢሆን ነው። አሁን ደግሞ እንዴት አጠር አድርጌ በሁለቱም ብቻ ትሬድ አድርጌ ምን ያክል ቶክን እንደምሰበስብ አሳያችኋለሁ ማለት ነው። እዚህ ጋር ወደ 15 ቶን አካባቢ አለኝ እና በዚህ ብቻ እንዴት ትሬድ አድርጌ ወደ እስከ 13 ቶን ድረስ እስከሚሆን ድረስ ማለት ወደ 2 ቶን ተጠቅሜ ምን ያክል ቶክን እንደምሰበስብ አሳያችኋለሁ ማለት ነው። በቅድሚያ ያው ወደ ትሬዲንግ ቦቱ እንሄዳለን ማለት ነው። ወደ ትሬዲንግ ቦቱ እንሄዳለን ማለት ነው። ኦኬ ወደ ትሬዲንግ ቦቱ ስትገቡ ያው የመጀመሪያው ቪዲዮ ብታዩት አሪፍ ነው ብዬ አስባለሁ። ጀስት እኔ ባይና ሴል አድርጌ ብቻ እንዴት ቶክኑ ሲሰጣችሁ ነው ማሳያችሁ ብቻ። ሌላውን ቪዲዮ ደግሞ እዛ ላይ ማግኘት ትችላላችሁ ማለት ነው። በቅድሚያ እዚህ ጋር ባይ የምትለዋን ትነኩታላችሁ ማለት ነው። ባይ የምትለዋን ትነኩትና ቶክን ሊስት ይላችኋል እዚህ ጋር ትመርጣላችሁ ማለት ነው። ቶክን ሊስት የሚለውን ከዛም በኋላ እዚህ ጋር ቶክን ትሉታላችሁ ማለት ነው። ከዛ በላይ ያመጣላችኋል እዚህ ጋር ኖት ኮይን አለ ናት ፒክስልም አለ። አሪፍ ነው ብዬ የማስበው ደግሞ የኖት ኮይን ነው ፕራይሱ ያን ያክል ሙቭ አያደርግም ስለዚህ አሪፍ ነው ብዬ አስባለሁ። እሱን ይሄኛውም ማለት ነው። ከዛም በኋላ ይሄን ትነኩታላችሁ ማለት ነው። ከዛ በኋላ እዚህ ጋር ያመጣላችኋል እዚህ ጋር ያው የመጀመሪያው ቪዲዮ ብታዩት አሪፍ ነው ብዬ አስባለሁ። አሁን ለምሳሌ እኔ ወደ $4 ነው ሶሪ 4 ቶን ነው አድ ያደረኩት ማለት ነው። 4 ቶን ደግሞ ምን ያክል እንደሆነ ላሳያችሁ። ለምሳሌ ስዋፕ ውስጥ ገብቼ ላሳያችሁ ባጭሩ ማለት ነው። ኦኬ 4 ቶን ስለው አሁን 4 ቶን ምን ያክል ወርዝ እንደሚያደርግ ላሳያችሁ። ወደ $11 ነው ወርዝ የሚያደርገው ማለት ነው። ምንድነው የማደርገው በ$11 ወርዝ የሚያደርግ ቶን በ4 ቶን ማለት ነው እገዛና 750 ሜን ፖይንቱን ለማግኘት ምንድነው ከ$10 በላይ እዚህ ጋር ካነበባችሁት እዚህ ጋር ይሄኛውን ያለው መጨረሻ ላይ ያለውን አንብቡት። እሱ ምን ለማለት ፈልጎ ነው ከ$10 በላይ ያለው ቫልዩ የሚያወጣ ትሬድ ታደርጋላችሁ ማለት ነው። ለምሳሌ እኔ እዚህ 4 ቶን ያደረኩት ያው ከ$10 በላይ ነው ማለት ነው። እናንተም ማዘጋጀት ያለባችሁ ለምሳሌ $15 ካላችሁ በ$10 የቀረውን ፊ ብቻ ይቆርጥባችሁና ፖይንት ትሰበስቡበታላችሁ $10 መልሳችሁ ማውጣት ትችላላችሁ ማለት ነው። በአጭሩ ማለት ነው። እና እዚህ ጋር ያለውን ይሄኛውን ከፈለጋችሁ ነው ስሊፔጁን 3% አድርጉት። ያው እዚህ የመጀመሪያ ቪዲዮ ላይ ያለ በሚል ነው። ከዛም በኋላ ባይ ትሉታላችሁ ማለት ነው። ከዛም በኋላ ፕሮሰሲንግ እያለ ነው እዚህ ጋር ካያችሁት ፕሮሰሲንግ እያለ ነው እየገዛልኝ ነው ማለት ነው። እዚህ ጋር ከፈለጋችሁ ማየት ትችላላችሁ ትራንዛክሽን ላይ ይመጣላችኋል። እዚህ ጋር እየገዛ ነው ማለት ነው። ትንሽ እንጠብቀዋለን ማለት ነው። ኦኬ እንደምታዩት እዚህ ጋር ገዝቶልኛል ወደ 6439 የሚሆን ኖት ኮይን ገዝቶልኛል ማለት ነው። ወደ ቦቱ ገብታችሁ ብታዩት
ደን ብሎኛል። እዚህ ጋር ካያችሁት ደን ገዝቷል ማለት ነው። ከዛም በኋላ እንመለስ ወደ ብለማችን እንመለስ ማለት ወደ ብለም ቦቱ እንመለስ። ካያችሁት ቅድም ወደ 22,500 ምናምን ነበር መሰለኝ። አሁን እንደምታዩት ወደ 23,000 ገብቷል ማለት ነው። ወደ 750 ሜን ፖይንት ሰጥቶኛል ማለት ነው። አሁን ባይ ብቻ ነው ያደረኩት፣ ባይ ብቻ አድርጌ ማለት ነው። መልሼ ደግሞ ራሱን ቶክን የገዛሁትን ቶክን ወደ $10 የሚያወጣ ቶክን ደግሞ መልሼ እሸጠዋለሁ ማለት ነው። እዚህ ጋር ሴል ኖት ኮይን ስለገዛው ሴል የሚለውን ትነኩታላችሁ ማለት ነው። ከዛም በኋላ እዚህ ጋር ማስተካከል ያለባችሁ 100% ስሊፔጁን 2% የምታደርጉት ኖርማል ነው። ያላችሁን ደግሞ 100% ደግሞ በገዛችሁት ልክ ሙሉ ለሙሉ ይሸጥላችኋል ማለት ነው ድጋሚ። ስለዚህ ሴል ትሉታላችሁ እዚህ ጋር ማለት ነው። ከዛ እንደምታዩት አሁን እዚህ ጋር ፕሮሰሲንግ እያለ ነው። ያው እዚህ ጋር በደንብ ሪቪው ስለማይታይ ነው። እዚህ ጋር ገብታችሁ ብታዩት እየላከ ነው ማለት እየሸጠው ነው ማለት ያለኝን ቶከን ድጋሚ ደግሞ እየሸጥኩት ነው ማለት $10 የሚያወጣ $11 የሚያወጣ ገዛውኝ ኖት ኮይን ድጋሚ ደግሞ መልሼ እየሸጥኩት ነው ማለት ነው። አሁን የሚቆርጥብኝ ምንድነው የፊ ብቻ ነው ማለት ነው። የፊ ብቻ ነው የሚቆርጥብኝ እንጂ ተጨማሪ ደግሞ የብለም ሚም ፖይንት ቶክን ደግሞ መሰብሰብ እችላለሁ ማለት ነው ባጭሩ። እና ቆይ ላሳያችሁ። ኦኬ እንደምታዩት ያለኝን ቶክን መልሶ ሸጦልኛል ማለት ነው። እዚህ ጋር ገዛሁኝ ድጋሚ ደግሞ እዚህ ጋር ሸጥኩት ማለት ነው። እና በዚህና በሁለቱ ብቻ ወደ 750 ሚን ፖይንት ማግኘት እንችላለን ማለት ነው። እዚህ ጋር ቦቱ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እዚህ ጋር እንደምታዩት 24,000 ኤምፒ አለ ማለት ነው። ሚን ፖይንት አለህ አለኝ ማለት ነው። ከፈለጋችሁ ደግሞ ድጋሚ ላሳያችሁ። አሁን 24,000 ነው ያለኝ። ድጋሚ ልግዛ ማለት ነው። ድጋሚ ልግዛ ሚን ትሉታላችሁ፣ ባይ ትሉታላችሁ። ከዛም በኋላ ቶክሊስ ትሉታላችሁ፣ ቶን ትሉታላችሁ። ናት ፒክስል መግዛት ትችላላችሁ። የፈለጋችሁን ቶክን መግዛት ትችላላችሁ። ግን የኖት ኮይን አሪፍ ነው ብዬ ነው የማስበው እኔ። ስለዚህ ድጋሚ $4 ማለት ነው። የ4 ቶን የሚያወጣ ማለት ነው። የ4 ቶን ማድረግ የፈለኩኝ ግዴታ $10 በላይ የሚያወጣ ቶን መሆን አለበት ማለት ነው። የቀረው የፊ ብቻ እየቆረጠባችሁ ሜን ፖይንት መሰብሰብ ትችላላችሁ ማለት ነው። ግዴታ ግን ከዛ በላይ መሆን አለበት ማለት ነው። ለምሳሌ $20 ያው ፓውስ ከ3 ቀን ነው ከ2 ቀን በኋላ ሊስት ይደረጋል እና አንድ ሰው ሚኒመም እንኳን $20 ቢያገኝ ከፓውስ እና በለም ላይ ኢንቨስት ላድርግ ብሎ እንኳን ቢያስብ $20ን ቶን ይገዛበትና $10 እየገዛ እየሸጠ እንደዚህ እያደረገ እስከ $10 ድረስ ያስቀረዋል ማለት ነው። በ$10 እንኳን ምን ያክል ሜን ፖይንት ትሰበስባላችሁ ማለት 25,000 ሜይ ቢ 25,000 በላይ ልትሰበስቡ ትችላላችሁ ማለት ነው። $10 ደግሞ ከፈለጋችሁ መልሳችሁ አውጥታችሁ ማስቀመጥ ትችላላችሁ ማለት ነው። ጀስት ትሬድ ኢንቨስት ማድረግ የፈለጋችሁት ብቻ ለፊ እያደረጋችሁ እየገዛችሁ እየሸጣችሁ እንደዛ ነው የምታደርጉ ማለት ነው። ድጋሚ እዚህ ጋር ባይ የሚለውን ላሳያችሁ። ባይ ትሉታላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር ፕሮሰሲንግ እያለ ነው ማለት ሊገዛልኝ ነው ማለት ነው። ተመልሶ እዚህ ጋር እንደምታዩት 4 ቶን ይወስድና ማለት ወደ $11.36 የሚያወጣ አሁን ባለው ፕራይስ ማለት የቶኑ ፕራይስ ማለት ነው። ምን ያክል ይገዛልኛል? 6.51 ኖት ኮይን ይገዛልኛል ማለት ነው። እዚህ ጋር እንደምታዩት ደን ብሎኛል። እስቲ እንመለስና ቼክ እናድርግ። ኦኬ እዚህ ጋር ሴንዲንግ ምናምን እያለ ነው። ኦኬ ቦቱ ላይ ገብተን ሪፍሬሽ ማድረግ እንችላለን። ሜይ ቢ 24,000 ነበረ። እስቲ እዚህ ጋር ሲቆርጥ ነው ብዙ ጊዜ ወዲያው የሚገባው ማለት ነው። አሁን 24,000 ነው። ኦኬ ሪፍሬሽ ላድርገው። እንደ ቅድሙ ሪሎድ እያደረገ አይደለም። 24,000 ነበረኝ እንደምታዩት 24,750 ማለት ነው። ስንት ጨመረልኝ ማለት ነው? ባይ ብቻ አድርጌ ወደ 750 ሜን ፖይንት ሰጠኝ ማለት ነው። ድጋሚ ደግሞ ራሱን እዚህ ቦቱ ላይ ተመልሼ ደግሞ ምን አደርገዋለሁ? ሴል አደርገዋለሁ ማለት የገዛሁትን ሴል አደርገዋለሁ ማለት ነው። እዚህ ጋ 100% የሚለውን ቼክ አድርጉ። ስሊፔጁን ደግሞ ከ1 እስከ 3 አድርጉት። በቃ እስከ 3 አድርጉት። ሴል ትሉታላችሁ ማለት ነው። እንደምታዩት እዚህ ጋ ፕሮሰሲንግ እያለ ነው። ሊሸጥልኝ ነው ማለት ነው። ምን ያክል ቶን እንደሚቆርጥብኝ አሳያችኋለሁ።
እዚህ ጋር ቅድም የገዛሁትን ሲሸጥልኝ ያው ሴንዲንግ ምናምን እያለ ነው መልሶ እየሸጠልኝ ነው ማለት ነው። ትንሽ መጠበቅ አለባችሁ። ያው በለምን እንደ አቅማችሁ ኢንቨስት ብታደርጉበት አሪፍ ነው። ፓውስ ደግሞ ሊስት ሲደረግላችሁ ደግሞ በዛ በምታገኙት ገንዘብም ኢንቨስት ብታደርጉበት አሪፍ ነው ብዬ አስባለሁ። እምነት ካላችሁ ማለት ፓውስ ብለም ላይ እምነት ካላችሁ የተወሰነ ብትሆን በቃ 10ም 20ም ብትሆን ኢንቨስት አድርጉበት እና በኋላ ሎኬሽን ላይ አሪፍ ፖይንት ልታገኙ ትችላላችሁ ብዬ አስባለሁ። ያው ብለም ደግሞ አሪፍ ፕሮጀክት ነው ከመጀመሪያውም ጀምሮ ያው ብዙ ጊዜ ከመቆየት የተነሳ ሰልችቶናል። እኔ ራሱ 5 ወር ይሆነኛል በትንሹ ፋርም ማድረግ ከጀመርኩኝ በትንሹ ማለት ነው እንጂ ሙሉ አቁሜያለሁ የሚባል ደረጃ ላይ ነበርኩኝ። ግን አዎ ይሄኛውን ትሬድ ብቻ ለማድረግ ብቻ ነው የምገባው ማለት ነው። እና እናንተም እንደኔ መልቲ ምናምን የምትሰሩ ሰዎችም በቃ 5 ምናምን ዝም ብላችሁ ሚኒመም 750 ሚም ፓድ ቶክን ስለሚያስፈልጋችሁ በታስኩ ብቻ እንኳን ወደ 3000 ምናምን ታገኛላችሁ ማለት ኖርማል ነው፣ ቀላል ነው። አንድ ጊዜ ብቻ ገዝታችሁ 0.3 ፊ ምናምን ገደማ ቆርጦባችሁ እንኳን 3000 ሚም ፓድ ቶክን መቀበል ትችላላችሁ ማለት ነው። ያው በኋላ ኤሊጂብል ትሆናላችሁ ማለት ነው። ለምን እስካሁን እንዳልገባ አላውቅም። ኦኬ እንደምታዩት ቅድም የገዛሁትን መልሼ እሸጬዋለሁ ማለት ነው። እስቲ ወደ ቦቱ ገብተን ደግሞ ድጋሚ እንደጨመረልን ቼክ እናድርግ ማለት ነው። እንደምታዩት 25000 ቅድም ስንት ነበረ? ጨምሯል መሰለኝ። እስቲ ሪፍሬሽ እናድርገው። ጨምሯል መሰለኝ ወደ 25500 ሆኗል ማለት ነው። እና ስኪፕ አድርጌ እስከ ወደ 2 ቶን ተጠቅሜ ምን ያክል ፖይንት እንደመሰበስብ መጀመሪያ ቪዲዮ ላይ ያለው ሚን ፖይንት ምን ያክል እንደነበረኝ እና ምን ያክል ቶን ኢንቨስት እንዳደረኩ መጨረሻ ላይ ማሳያችሁ ይሆናል። እናንተም እንዲህ እያደረጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። ኦኬ መጨረሻ ላይ እነግራችኋለሁ ባልኩበት መሰረት በዚህ ቪዲዮ ብቻ ዝም ብዬ ለጊዜው 2 ቶን ብቻ ነበር ኢንቨስት ያደረኩት ማለት ነው። 2 ቶን ማለት ወደ 5.63 ዶላር ነው የሚያመጣው። ምን ያክል ብር እንደሆነ ልንገራችሁ። 5.6 ምናምን ቢሆን በ150 እንኳን ብንሰራው ወደ 800 ምናምን ብር ማለት ነው። አሁን ያለበት የቶን ፕራይስ በጣም ስለወረደ አሁን ኢንቨስት ብታደርጉበት አሪፍ ነው ብዬ አስባለሁ። ኦኬ እዚህ ጋር ፎቶ ላይ እንደምታዩት ወደ 2 ቶን ብቻ ኢንቨስት አድርጌ ከ22500 ወደ 36000 ነው የገባሁት እና ወደ 13500 ምናምን ዲፍረንት ማለት ነው በ5 ዶላር ብቻ እና በቀላሉ በትንሽ ብር እንኳን ብዙ ፖይንት መሰብሰብ ትችላላችሁ ማለት ነው። እኔ ብዙ ብር ኢንቨስት ለማድረግ አስቤያለሁ። በለም ላይ እምነት ካላችሁ በደንብ መቶም ከቻላችሁ ከዛ በላይ ኢንቨስት ብታደርጉበት አሪፍ ነው ብዬ አስባለሁ። አሁን ያለበት የቶም ፕራይስ ደግሞ ዝቅተኛ ስለሆነ አሁን ላይ ገዝታችሁ ብታስቀምጡ አሪፍ ነው። ያው ቶም መጨመሩ አይቀርም ግን አሁን ያለበት ፕራይስ 2.8 ገደማ ነው ይሄን ቪዲዮ እስከምሰራበት እና አሁን ላይ ኢንቨስት ብታደርጉበት አሪፍ ነው ብዬ አስባለሁ። የከበዳችሁ ነገር ካለ ኮመንት ማድረግ ትችላላችሁ። ቴንኪው ለማንኛውም